እንግዲህ ያጂያ አሁን ስጪኝ ለኔ ቴንክ ዩ ሶ ማች ዋው አይነፋም ግን እንደ ቅድሙ አይደለም ሰላም ጤና ይስጥልኝ ውድ የተንቢ ዩቲዩብ ተመልካቾቼ በሙሉ ሰላማችሁ ብዝት ይበልልኝ እንዴት ናችሁ ደህና ናችሁ ሰላማችሁ በአለም ዳርቻ ያላችሁ በሙሉ ዛሬ ሰዓት እላፊ ቢሆን የዋይፋይ ጉዳይ ነው መተናል ያልተኛችሁ ካላችሁ እንጨዋወት አስተዋውቂ ራስሽን ሰላም እንዴት ናችሁ ውድ የተንቢ ቤተሰቦች እኔ ፈዛው ቤት ሆኜ ራሱ የተንቢ ነው ብለው ብዙ ጊዜ እኔና ተውፊቅ የምንጣላው በዚህ ነበረ አይሷይ ቅርቡና ሻያለኝ በቃ እንዴት ናችሁ ውድ የተንቢ ቤተሰቦች ጋር ናችሁ ወይ አላችሁ ወይ ዛሬ ከተንቢ ጋር ተገናኝተናል ያለነው እነለሚ ቤት ነው መለጣችሁ ዛሬ እኛ ቤት ታገርሻን እድለኛ እንደሆንሽ ቅድም ደስ አለ ግን ስገቢ ያደነገጥሽ ምን አለ ምናምን አላልሽም በጣም ነበር የሚያምረው ይሄ ቅውጥ ብሎ ምናምን ቤቱ መድዬ ቅውጥ የኔ ሰርግ ራሱ እንደዚህ አይቀወጥም አሽቃባጭና አረብ ኦኬ ለምን ፍቅር ሊባል ለምን ጠንካራ ወይኔ ለምን ፍቅር ነሻቁ አረኔ አንቺ ጉንፋን ከያዘኝም ወይ ነገው የተነገዳ ይሆንልኝ ዛሬ ግን አትነጅሽኝ በማርያም ሶፍት የት አለ ነዚህ እሱ ጋር ሶፍት አለ መሰለኝ እኔ ወይስ አለቀ አንቺ ማንኳት ደግሞ ነበር ከዚህ ሁለት ነው የምጨርሰው ዛሬ ትይት አለች ነይ ጉድስ ነይ አዲስ አበባ ነው አይደል አዎ ሽታው አዲስ አበባ ሽታ አይ ለምን እንግዳ ተቀባይ በጣም ፍርዶስ በጣም አምሮብሻል አምሮብኝ አምሮብኝ የኢድ ቀን ነበር የምታስጠየው መድዬነ አሁን ግን ታምራለሽ ፊትሽ አስተመልሻል እኮ ይሄ ታውቂያለሽ መድዬነ እስኪው በደም የዛን ቀን እንደዚህ ብታምሪ ኖሮ እንቀረጽ ነበር እኮ እመቤቴ አናድሽ ያስጠልተሽ ነው ካልተቀረጸ ስሜ ድንቀ ይሄ እንዴ ነው በኮሱ ቢዚ ሆንኩኝ አላየሽም እሺ ሰዓት ራሱ ነበር ይኸውላችሁ ግን የፋሲካ የኢድ ቀን ማለት ነው የተገናኘን ሰዓት ቲሚኒ ቂስስ ነው ያልኩት ሸቃላውና ነው ያገኘዋት መድዬነ ከዛ ይወጣልና አችሊ ፋሲካ ናት አይደለችም እዛው እኮ ካፌ ውስጥ ሆኜ እኮ ነው አያታለሁ ደሞ ቢስልሰል ተቀረጽን እኮ ነው ያላመኑት ተገናኝተን ከዛ አየዋት ከዛ ፋሲካ አልኳት አቤት ከዛ ዛሬ ምንድነው ስላት ምንድነው ኢድ ነው አለችኝ እና ይሄ ነው የሚለበሰው ቶቦ አልኳት መዳም የምትገዛልን የለ ስንጠገረረ የምንለብሰው እሱ ለብሳላችሁ አለች ከዛ ለቆይ ሌላ ልብስ አላመጣሽም ቆይ ለበዓል የሚሆን ምናምን ስላት አክሽ ለብሼው ነበረኝና አወለኩት እና ማን ያኛል ቶብ ለብሳልኝ በሱ ብቻ ሼብ ስትል መጣች ማስካራፊ ጃባርጊ ማን ያለኝ ማን ያኛል ታዲያ አራታይ ምን እሺ ለራስሽ እኔ እኮ ፏላለሁ ምናምን እያልኩ አይደለም ግን የዛን ቀን አመት ባል ነው እኔ ደግሞ የጠበቅኳት ማለት ነው ፏ ብትል ብላ ምናምን ሜካፕ ምንጽር አድርጋ ቦርሳው እንደዚህ ይዛ እንደዚህ ነው ዲያስፖራ ያጫውተኝ እውድ ተነፍተሽ ምናምን እዛ አባቴ የጠላት ጆሮ ከዛ አየዋትና እኛ በቃ አርቦንም ነበር አዘዘን በላን ከዛ የሆነ ሀገር መሄድ ስለነበረብን ሄድን ግን ስትሄድ አስቀየርኳት የሚባል ሀገር ብር ልንሰጥ ሄደን ነበረ ሲጠብሱን ዋና ግን አይናቸው እሷ ላይ ነበር ቢጫ ለብሳ በሩቅ ነው የምታስታውቀው ከዛ አይቺ ኳ ምናምን ይሏታል
እሷ ደግሞ ሻርፑን ማለት ነው እንዲህ ያደረገች በህግ አምላክ እኔ ዙጥ እያልኩ የሚጠብሰኝም የለም ሹልክ ያለ እንዴት ቲጂ ሰጠችሽ እኮ በጣም ነው የሚያምረው እና በሶ ያምራል እያልሽለበት ተብያለሁ ቲጂ ኢትዮ ግን የጠበሰኝ የለም የጠቀሰኝ የለም የጠቀሰኝ እሷ እኮ የሆነ ሱቅ ተደግፈን ቆማል አንዱ ማለት ነው በቁም ነገር መጥቶ አይ ቆንጆ ኢድ ሙባረክ አላት ከዛ ሰልሞ ሻርዋን እንዲያረገችውና እንዲያይታ አላየውም አልሰማሁም እዛ ሱቁ ጋር ቆምነን እየጠበቅናቸው ንብ ባንክ የሚለው ጋር የጃመር ፌት እየጠየቅን አዎ አፌ ቆረጥ እንትን ራሱ ማለት ነው መኪና ውስጥ አንዱ መኪና አንዱ ወንበር 3 ሰው ነው የሚያስቀምጠው ከዛ አንዱ አጠገባ ካልተቀመጥኩ ብሏ እሷ ደግሞ መስኮት አጠገብ አልወድም ዳር ላይ አልወድም መሃል አልወድም ማለት እኔ መኪና ውስጥ ዳር ላይ ካልተቀመጥኩ መሄድ አልችልም ያስመልሰኝ ቮሚት እና አጠገብሽ ተቀመጥኩ ልስራች ቢለበር ላይ እንኳንም ነገርሽ ነዚህ ነገ ከሷ አጠገብ የምትቀመጪው እኔ ኋላ ወንበር መቀመጠው ኖ እኔ ከመስኮት ነፋስ ከነከሪኮ ምንም ማለት ግን መሃል ላይ ሆኜ ከታፈቁ ሰው ምናምን ካፈነ አልችልም ባላው ሸርተቴ እንኳንም ነገርሽ እሺ አታዩም እንደ ቡና ምንድነው እንዲያረጋና ነው አሁን ነው እኮ ኔትወርክ ተኝታ ተነስታለች እኔ ነኝ አልተኛው ተኝ ብዬሻል ነበር ተኝ ይሄ ትልቁ ሶፋ ያስተኛታል ገደም በይና እንቅልፍ ቀለል አድርጊ አልኳት ከዛ እንቅልፍ ያልመጣ ወይኔ አፍንጫ የታፈም ስትል እኔ ለጣልኩኝ ቲጂ የቴለሽ ጉንፋን ያስይዛኛለች የቴለሽ ቲጂ አሁን እኔ ቢያንስ እስከ 10 ሰዓት መቆየት እችላለሁ እነዚህ ወይ መኪና ውስጥ ከተኙ ነው አረ እኔ ግን ቀጥታ እንደም ኦኬ ቶፊቅ ለትንሽ ሄደባችሁ ቶፋዬ ናፍቀህናል አዎ ናፍቀህናል በጣም ናፍቀኸኛል ካልናፈቃችሁት እኔ ናፍቆኛል በተለይ ፕራንኩ እስ እንዴ ደልተውት የለ እንዴ ፕራንክ ለቆል እንዴ እሷ ላይ የሚገርም ፕራንክ ኢትዮጵያ ደልተውታል አለልተው ካሜራማኑ እኮ እዛ ቆሜን ይደልተው እያየ እቺ ጥቁር ይታያል አረ ችግር የለውም እኔ ልቀመጥኩ ኦ ማይ ጋድ ይሄው ልትወደደን ማርያም በሁለት መሃል ገብቼ ወይ እናቴ ያሚ ነፃነት ማይ ኪዩት ማይ ላቭ ገረነ ገና ለዚህ ስትመጣ እስካሁን ነው ያገባች ገብታለች ግን ዋይፋው ተነሳ እሺ በጣም እስቲ ቁሚና እንደዚህ በይልኝ አው በይላቸው ሞዴልሽን አሳየኝ ይሄው ነፂ እያልኩ ነው እኔ አንቺ ቅርጽ ቢኖረኝ ማለት ነው በቃ ቅልጥ ነበር እኔ ለሰው ውበት አይደለም ቦምብ ጀማኒ ታፈረደ በኢየሱስ አንተ ወንድንጋጭ ይሰዳት ምነው ወፈኛ አንቺ ደግሞ እዚህ ጋር መለጠፍ ሲገባሽ እዚህ ታመጫዋለሽ ኤፍሬም ታይቷል ኤፍሬም አይደለም ታይቷል በዚህ ብዙ ስራ እንሰራለን ኤፋ እንግዲህ የምር ምን ሰራው ብዙ ነገር አለ ሆንኩኝ እኮ ወጣ ሆንኩኝ የምር ያተረ ኤፍሬም 700 ሰብስክራይብ አለ አንተ ያንተ ነው እቺ ባሽ ያሰ በሩቁ ይዳታሉ ወይኔ ደረገችው ዳዳም ይደረጋል ና ያንተ ይቺ ስለ ከነገረን እያሉ ነው መስራት ነው መጠየቅ ያለበት ምንድነው ቅልስልስ ቢያደርግ
ሰብስክራይብ ኮድ ነው እናቴ። አንተ በስም ክፈተው። አይ ማሚቲ ብሎ ነፂ ስራችን ያይሽ ደምሩኝ በደፊ ስለኔ ነው የሚያወራው። እስኪ ነገ 4000 ሰብስክራይብ ጠብቁ። ያንተ ነው እንዴ? በእኛም ሰብስክራይብ እናደርጋለን። በርታ ካየ ቅድም የሆነ ስጦታ አምጥተሽልኛል። በነገራችሁ ላይ ነው ያንን አበባው አንጨው ያ ፍሪጅ ላይ ንብረት ትንሽ የማይታየው የሚታየው ወደዚህ እንጂ ወደዛ ፓርት አይደለም። እዛች ጋር አራ ጋራ እንደ ያጁ በተቲ ወአት በኪስ የተበለለ አንተ ያው ሰጣኛለች። ግን ደግሞ ላይቭ ላይ ሆነን ተመልካቾች ፊት ይሁን ምናምን በማለት ያው ከእንደገና ተስጣይ መጀመሪያ ስትገባ እኔ ነኝ በአንድ ቁጥር ሮጭ የተቀበልኳት። እንግዲህ ያጂያ አሁን ስጪኝ ላይ ቪዲዮ ነበር ኦኬ። ቅድም ደስ ይል ነበር። እግዚአብሔር ሙዱ ጠፋ እናንተ። እሺ ከመቼው እኔ እሺ ዋው በጣም ነው የማመሰግነው። እሺ ቅድም ነበር አይደል እናንተ ስጦታ ሰጥቷችሁ ምናምን ድጋሚ ተወስዶ ሲሰጣችሁ ለካ አይመጣም እንትኑ ቅድም የሌለ ነበር ደስ የሚለው። ለማንኛውም የፋሲካ ስጦታ ምንድነው? እስኪ ምንድነው? ወርቅ ነው? የአንገት ብር ነው? የአንገት ወርቅ ነው? የጣት ብር ነው? የጣት ወርቅ ነው? የጆሮ ነው? ዋይ ያንተ ደግሞ ቀስ በል ለመከፈት ሩጫው ምንድነው ይሄ? አውቋ ያንቺ የሰጠችኝ እኔ ምንድነው የምሰጥሽ ስጦታ? ምንድነው? እስኩቲ ተናገሪ መድዬ። እኔ አሁን ባለፈው አዲስ አበባ ሄጄ ማለት ነው አንዷ ልጅ የጣት ወርቅ የሰጠችኝ እና መኪና ውስጥ ሆኜ ማሰብ ጀመርኩኝ። እንዴ ሰው እንዴት መልሽለት ነው? ብድር በምድር የሆነ ነገር አሁን አንቺ የሆነ እሺ አገባሽ ይባል ወይንም ቀለበት የሆነ ፕሮግራም አለ። አንቺ ቤት ባዶ እጄ ዙጥ ዙጥ በል ምንድነው የምትይው? እኔ አልፈልግም። ቃል ግቢ። እኔ አልፈልግም። ስቤን አታጠፊ። እስኪ መድዬ ስራ አግዛለሁ መጥቼ ድግስ ካለ እንዲያውም እንደነገ ድግስ ከሆነ ዛሬ ነው መጥቼ መሰራው። እኔ ችግር የለውም። ስጦታ አልፈልግም። እኔ ማንም ስጦታ እንዲሰጠኝ አልፈልግም። እሺ እኔ ችግር የለውም። ያ ሰምታችኋል። ስም ማጥፋት የለም። አሁን ይሄ ምንድነው? ምን እያሉት ነው? እስቲ ፋሲካ ነፃነት ልታ እህትማማች ናቸው አይ ራው ማርታ የምትባል ካለች ነፃነት ኤፍሬም ሚሊዮን ቡርኬ 3 ወንድሞች አሉኝ። በቃ አጠቃላይ 3 ሴት 3 ወንድ ነን። እያየን እንጨምራለን። ኧረ በቃ እኛም እስቲ ይባርክ ያለ ነው የምንባርክ። ያ ሲበዛ ዋጋ የለውም ባክሽ። አረ ስጦታ ይከፈት እኮ ግን ምንድን ነው ያሉት? ተከማይቶች አታነብም። ያው ገምቷል። አብዛኞቹ ገምት ለምለም እንደ አንቺም ስጦታ ስጫት። እኔ አልፈልግም። ልጅቷን አታስደንግጧት። ውሰጂ አልፈልግም። ልጅ አታስደንግጧት። እንድትከፍትላችሁ ከፈለጋችሁ ይከፈት። Thank you so much። የሚገርመው ነገር ግን አልነበረኝም። ታዲያ የጆሮ ነው እያሉ ነው አብዛኞቹ። የእውነት እኔ ወጥ እንጂ እኮ እዛም ሳውዲ ራሱ የለም። አውሽ የገጠሯ የሚገርማችሁ ነገር ማለት ነው የለኝም መድኃኒዓለምን እና ግን በቃ ደስ አለኝ። ሁሌ አስባለሁ ያለው እኮ ተደርድሮ በየቦታው ግን በቃ ብዙ ፍላጎት የለኝም ለመግዛት። እኔ ሞዶ ቀዩን ነው ኦኬ። ለማንኛውም አንቺ ክፈች ውስጥ አንቺ አልተሰጠሽ ሰው እኮ ነው የሚከፍተው ነው
ቀስ 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 አውድ በላ ምን ሸይጣን ረጂም ያው ይሄ ይመስላል። የአንገት ብር ነው። ኤል ጽሑፍ አለው እና በጣም ነው ማለት የአንገት ብር አልነበረኝም። እኔ ወርቅ አለኝ ነፋለኝ ግን ብር አልገዛም። ለምን አስባለሁ እኮ እና ደግሞ እንዲህ ልጃገረዶች አንገታቸው ላይ ሳየው ደስ ይለኛል። የሆነ ዋ በኖረኝ እላለሁ ግን አልገዛም። ምንድነው ግን ችግር? ወርቅ አልገዝኩ እንጂ ይኸው ከመጣ እዚህ ሀገር አድርጌ አውቃለሁ። አንገት ነው የሚቆርጡልሽ እኮ እናንተ። እኔ ግን አንድ ነገር ልንገራችሁ እንዳትሸወዱ እንደኔ ማለት ነው። በነገራችን ነው አትግዙ እያልኩ አይደለም። ግዙ፣ ወርቅ ግዙ። ያው ሻግቱ አይጣል። ብትቸገሩ ትሸጡታላችሁ። የሆነ ነገር ብትፈልጉ ትሸጡታላችሁ። ወርቅ ብር ነው፣ በቃ ብር እንደማስቀመጥ ነው። ግን ኢትዮጵያ መጥቼ ወርቅ አርጌ እሄዳለሁ። አንገታችሁ ነው የሚወጥሱላችሁ።